ሁሉም አረብ ቤት ስንሰራ የሁሉም የአረብ ቤት ህግ እንደ ቤቱ እንደ ሰዎቹ መልክና እንደ ሰዎቹ ቁመና ሁሉ ህጋቸውም ይለያያል። ለምሳሌ ስልክ፣ ምግብ፣ የእንቅልፍ ሰዓት ወዘተ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቢያ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። በሙቢያ ዩቲዩብ የምትከታተሉትን ቪዲዮ ከተመቻችሁ እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ከወዲሁ አደራላችኋለሁኝ። ሁልጊዜም እንደምለው ሰላም፣ ጤና፣ ፍቅር ሀገራችንን ህዝባችንን ሰላምና ፍቅሩን የሚመለስበትን ቀን ቅርብ ያድርግልን እያልኩኝ እኛንም በስደት ያለን ኢትዮጵያውያኖችን በሙሉ በሰላም ለሀገራችን የሚያበቃንና በሰላም ጥለናቸው የወጣናቸው ቤተሰቦቻችንን በሰላም የምናገኛቸው ያድርገን። ሁላችሁንም ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው? ሁላችንም አረብ ቤት ስንሰራ ሁላችንም የአረብ ቤት ሰራተኛ እንደመሆናችን ወይም ደግሞ የመዳም ቅመም እንደመሆናችን ሁሉ እያንዳንዳችን ቤት የእያንዳንዳችን አረቦች ህግ ይለያያል። እንደ ምሳሌ መግቢያ ላይ እንዳልኳችሁ ስልክ የሚፈቅዱልን ሰዓት ሊሆን ይችላል፣ እንቅልፍ የምንተኛበት ሰዓት፣ እንዲሁም ደግሞ ምግብ የምንበላበት ሰዓት፣ ሌላውን ተውጥና ሻወር የምንወስድበት ጊዜ ሁሉ ሊለያይ ይችላል። በዝርዝር ስነግራችሁ ከስልክ ስነሳ ብዙ ጊዜ በተለይ ከጠለብ ለመጣችሁ እህቶቼ ይጠቅማችኋል ብዬ አስባለሁኝ። ከጠለብ አዲስ ለምትመጡ እህቶቼ ማለት ነው። ገና ከኮንትራት እንደመጣችሁ ስትመጡ ወይም ደግሞ ከቢሮ እንደመጣችሁ ቤት እንደገባችሁ አንዳንዶቹ አረቦች ወዲያውኑ እንደገባችሁ ሻወር ወስዳችሁ ወደ ስራ ነው የሚሏችሁ፣ ስራ ግቡ ነው የሚሏችሁ። አንዳንዶቹ ደግሞ ምግብ እንዴት እንደምትበሉ ምግብ ምን ሰዓት እንደምትበሉ በምልክት እና ደግሞ የምተኙበትን ሰዓት በምልክት ይነግሯችሁና የዛኑ ከቢሮ እንደመጣችሁም ደግሞ እረፍት እንድታደርጉ ይፈቅዱላችኋል። ሶስተኛው ደግሞ ስልክ የምታወሩበትን ሰዓት፣ ለምሳሌ አንዳንድ አረብ ቤት ጠዋት እንድታወሩ ከተፈቀደ አንዳንድ አረብ ቤት ደግሞ ማታ እንድታወሩ ይፈቀዳል። አንዳንድ አረብ ቤት ደግሞ ምሳ ሰዓት ላይ ወይም ደግሞ ቀን ሰዓት ላይ ምሳ በምትበሉበት ሰዓት ላይ ምሳ ከበላችሁ በኋላ የእረፍት ሰዓት ይሰጣችኋል፣ ቀን ላይ ማለት ነው። በዛ በእረፍት ሰዓታችሁ ስልክ ማውራትም መተኛትም የምትፈልጉትን ማድረግ ይፈቀድላችኋል። ከነዚህ ሁሉ ደግሞ ምግብ የምትበሉበት ሰዓት ራሱ አንዳንድ አረብ ቤት በፈለጋችሁ ሰዓት የመብላት መብት አላችሁ። ምግብ እኔ ብይ አልልሽም አንቺ ብይ ልትልሽ ትችላለች። አንዳንድ አረብ ቤት ደግሞ እሷ ሳትፈቅድልሽ ምግብ እንድትበይ ስለማትፈልግ ቁርስሽንም እሷ ናት የምታስቀምጥልሽ፣ ምሳሽንም እሷ ናት የምታስቀምጥልሽ፣ እራትሽንም እሷ ናት የምታስቀምጥልሽ። ስለዚህ እሷ ካልፈቀደችልሽ አንቺ ምግብ አንስተሽ መብላት አትችይም ማለት ነው። ለማንኛውም እነዚህ ሁሉ ህጎች የሁሉም አረብ ቤቶች የተለያዩ ስለሆኑ እነዚህ ሁሉ ህጎች የተለያዩ ቤቶች ውስጥ የተለያዩ ህጎች አሉ ማለት ነው። እኛ ደግሞ ያንን ሳናቅ አብዛኞቻችን ለምሳሌ እዚህ እኔ የምሰራበት ቤት የምግብም ችግር የለም፣ የስልክም ችግር የለም፣ የምሰራበት ችግር የለም፣ የምተኛበት ችግር የለም ማለት ነው። አሁን ይሄ የዚህ ቤት ህግ ነው። እኔ የዚህ ቤት ህግ ስለሆነ ቀን ብተኛም ብቀመጥም ስልክ ባወራም ምግብ ብበላም ባልበላም ሻወር በወስድም ባልወስድም ምንም ይሁን ምንም ባደርግ እዚህ ቤት ተቆጣጣሪ የለም። አንዷ ጓደኛዬ ጋር ደውዬ ግን እኔ እኮ ሴትዮዋ አትቆጣጠረኝም፣ ቁጥጥር የለብኝም። ስለዚህ አንቺን ለምን ትቆጣጠርሻለኝ? ምግብ በፈለግሽበት ሰዓት አትበይም፣ ስልክስ በፈለግሽበት ሰዓት አታነሽም፣ አትደውይም እንዴ አታወሪም እንዴ ብዬ ልላት እችላለሁ ማለት ነው። ያችኛዋ ደግሞ እኔን ትሰማና እኔ ተኛለሁ በምልበት ሰዓት ወይም ደግሞ እኔ እበላለሁ በምልበት ሰዓት ልክ ሁሉም አረቦች አንድ ሰው ስለሚመስሏቸው እንግዲህ ያን እያልኳቸው ያለሁት እንደ ምሳሌ ነው፣ ወይም ደግሞ አዲስ የመጡ እህቶቻችን ጋር እየተፈጠረ ያለ ነገር ስለሆነ ነው። አንዷ ቤት እንደፈለገች ምግብ የሚበላበት ቤት፣ አንዷ ቤት ደግሞ እንደፈለገች ምግብ የማትበላበት ቤት ነው የገጠማቸው እና ከኢትዮጵያ ሲመጡ የአንድ አካባቢ ልጆች ናቸው። አንድ ቀን ነው የበረሩት። የተለያየ ቦታ ነው ግን የወረዱት። የኢትዮጵያ ኢሞ እና የኢትዮጵያ ዋትስአፕ ስለሚጠቀሙ በዛ ይደዋወላሉ፣ ይገናኛሉ ማለት ነው። እና ሲያወሩ እንግዲህ እንደዚህ እያወሩ ያለ እኔ እኮ ሴትዮ የምግብ ሳትሰጠኝ መብላት አልችልም፣ እንዲሁም ደግሞ ስልክ ስደውልላት አንደኛቱ ለምንድን ነው ስልክ በምደውልሽ ሰዓት የማታነሺው? ስልክ እኮ አታነሽም፣ ስጠራ ኦንላይን ነው ስልክሽ የሚያሳየው እና ለምንድን ነው ስልክ የማታነሺው? ለምን ዘጋሽኝ? የሚል ጥያቄ ስታቀርብላት አይ
እኔ እኮ ስልክ የሚፈቀድልኝ ክላሴ ስገባ ብቻ ነው። ክላሴ የምገባው ደግሞ ማታ ነው። ማታ በሳዑዲ አረቢያ ሰዓት 11 ሰዓት ተኩል እስከ 12 ሰዓት በኢትዮጵያ እስከ 6 ሰዓት ድረስ ነው የምገባው። ስለዚህ እስከዛ ድረስ ስልኬን ደግሞ ማንሳት አልችልም። ባነሳ እንኳ በጽሁፍ ነው እንጂ ድምፄን እየሰማች ማውራት አልችልም። ወይም ሪከርድ አድርጌ መልሼ እዛው ክላሴ ነው የማስቀምጠው ስትላት፣ ይችኛይቱ ደግሞ እንዴ ለምን እንደዛ አደረገች? እኔ እኮ ጧት ስነሳ ስልኬን ይዤው ተነስቼ ሳጸዳ ሁሉ በኤርፎን እያዳመኩኝ በኤርፎን እያወራሁ ነው የማጸዳው። ስለዚህ ለምንድን ነው እንደዚህ የምታደርጊ ስትላት፣ የዚህኛው ቤት ህግና የዛኛው ቤት ህግ ስለሚለያይ፣ ልጆቹ ግን ሁለቱም ጓደኛሞች አንድ ቀን የመጡ ስለሆኑ ለምን ያንቺ እንደዚህ ታደርጋለች ዝም በያ ስትላት፣ ያችኛቱ ልጅ ያረቧን የመዳሟን ህግ ትጥስና እሺ ቀንስ እረፍት ሰዓት የለሽም ወይ? ቀን እረፍት ሰዓት ካለሽ ለምን ቀን በእረፍት ሰዓት ሻደውልኝ ስትላት፣ እንዴ ቀን እረፍት አለ እንዴ አንቺ ታርፊያለሽ እንዴ ቀን ስላት፣ አዎ እኔ ልጆቹ ትምህርት ቤት ልሸኝ ጧት እነሳለሁኝ። ልጆች ትምህርት ቤት ሸኝቼ ከተመለስኩ በኋላ ቤቴን አጸዳዳለሁኝ፣ ምሳዬን እሰራለሁኝ። ልጆቹ ከትምህርት ቤት መጥተው ምግብ በልተው እነሱ ወደ ጨዋታና ወደ ጥናት ሲገቡ እኔ ክላሴ ገብቼ መተኛትም ስልክ ማውራትም ማረፍም እችላለሁ ትላታለች። ይሄን የምትላት እንግዲህ ይቺ ስልክ እንደፈለገች የምታወራው ልጅ ናት ማለት ነው። ከዛ ያችኛይቱ ልጅ ጋር ትልልቅ ልጆች ናቸው ያሉት። ለትምህርት ቤት አትነሳም አንደኛ፣ ሁለተኛ ልጆቹ የሚያስቸግሩ ስላልሆኑ ስራ ትሰራለች። ስራ አለባት ያችኛይቱ። ቀን መኝታ ቀርቶ ክላሷ ገብታ መተኛት ቀርቶ ስልክ ማውራት አይፈቀድላትም። ይሄ የቤቶቹ ህግ ስለሆነ ማለት ነው። ከዛ ያች ልጅ እንደዚችኛይቱ ልጅ ታደርግና ቀን ሴትየዋ የሰጠቻትን ህግ ጥሳ ስልክ የምታወሪው ማታ ክላስ ስትገቢ ነው ተብላለች። ምግብ በስነ ስርዓቱ እሷ ሰታት ነው ስትሰጣት፣ ምግብ አታሳንሳትም፣ በስነ ስርዓት ነው የምትሰጣት። ነገር ግን ለልጆቹ ቁርስ ሲቀርብ ለእሷም ቁርስ አብሮ ይሰራል፣ ይሰጣታል፣ ይቀመጥላታል። እንዲሁም ደግሞ ምሳም እንደዛው ይሰራል። ሲሰራ ከተሰራው ላይ ለእሷም ትሰጣታለች። በእርግጥ ምግብ አትጎዳትም፣ ትበላለች ማለት ነው። ምንድነው ያደረገችው? ያንን ምሳ የተበላበትን እቃ ሳታጥብ ያች ልጅ የሴትየዋን የመዲያሟን ህግ ትጥስና ምሳ የተበላበትን እቃ ሳታጥብ ልክ ይችኛቱ ጓደኛዋ እንዳለቻት ምሳ ሰዓት ላይ ልጆቹ ከትምህርት ቤት መጥተው ምሳ በልተው ምን ብለው ከጨረሱ በኋላ እቃውን ኩሽና ልጆች የበሉ አሉ። ኩሽና ላይ ያለውን ኩሽና ጣውላ ላይ ያለውን እንግዲህ ሁሉም አረብ ቤት ኩሽና ላይ ጣውላ አለ። ምክንያቱም የሰራተኛ ምግብ መመገቢያም እንዲሁም ደግሞ አንዳንድ አረቦች ኩሽና ነው የሚመገቡት። እንደዛ ስለሆነ ጣውላ የሌለበት ኩሽና የለም እና ጣውላ ላይ የተወሰኑ ልጆች ኩሽና በልተው ነበረ። ያንንም እቃ አንስታ እንኳን ማቅሰላ ወይም ደግሞ እቃ የሚታጠብበት ላይ አላደረገችም። እንደዛው እንዳለ ይች ልጅ እንደዚችኛይቱ ልጅ ትገባና በዛ እሷ ባለቻት ሰዓት ትገባና ስልኳን እያወራች ፍራሿ ላይ ተኝታ ገደም ብላ አረቧ ትመጣለች ማለት ነው። አረቧ ስትመጣ ምንድን ያደረገችው? ቀጥታ እሷን ሳትናገር ቪዲዮ ነው የቀረጸችው። ቪዲዮ ትቀርጽና ለማን የላከችው? ለቢሮ ለደላላ። በቃ ይችን ልጅ ይመለከታቸዋል ላለቻቸው ሁሉ ያንን ቪዲዮ ትቀርጽና ትለቃለች። ምንድን ነው ያለችው? ከቀርጻ ከለቀቀች በኋላ እሷም ፍራሽ ላይ እንደተኛች ሳታስበው ማለት ነው ፍራሽ ላይ ገደም እንዳለች እሷንም ትቀርጻትና ይኸው እንግዲህ ቪዲዮው ነውት። ከመጣች ገና 2 ወር አልሆናትም። ስለዚህ እንደመጣች እንደዚህ ያደረገች እቃ ሳታጥብ እስከ ዛሬ ይህንን 2 ወር ሙሉ ስትሰራ በስነ ስርዓት ነበር የምትሰራው። ዛሬ ስለለመደችኝና ስለጠገበች ነው ወይ እንደዚህ የምታደርገው? ምግብ የተበላበትን ምሳ እቃ ሳታነሳ ሳታጥብ እንዴት ነው ስልክ ላይ ቁጭ ብላ እኔ ደሞዝ ነው የምከፍለው ብር እየከፈልኩ ነው የማሰራት፣ ስለዚህ እንደዚህ ነው ብላ ሴትየዋ ቪዲዮ ትቀርጽና ለሰዎቹ ቪዲዮ ነው ትልና ልጅቷንም አብራ ቪዲዮ ላይ ቀርጻታለች። ፍራሽ ላይ ተጋድማ እያለች እንዲሁም ደግሞ እቃውን ቀርጸዋለች፣ ሁሉን ነገር ቀርጸዋለች እንደተዝረከረከ። ለእሷ ግን ለምንድን ነው ይሄን ያላጠብሽው ብላ ጥያቄ አላቀረበችላትም። ምንም ያለቻት ነገር የለም። የበላችበትን ሳህን እንኳ አላነሳችም። እሷ እንኳ የበላችበትን ሳህን አላነሳችም ብላ ለእሷን ለሚመለከታት ሁሉ ተናገረች። የ2 ወር ደመወዟን ሳትከፍላት ሀገር ካንሰል አድርጋ ሸኘቻት ማለት ነው፣ ያችን ልጅ ማለት ነው። አስቡ እንግዲህ መጀመሪያ አንዳንድ እህቶች አረብ ቤት የምትሰሩ እህቶች የሁሉም አረብ ቤት ህግ ይለያያል ያልኳችሁ ለዚህ ነው። የሁሉም አረብ ቤት ህግ ስለሚለያይ አንቺኛይቱ ጋር ፍሪደም ካለሽ እዛችኛይቱ ጋር ፍሪደም ስለማይኖራት እኔ እንዲህ ነው የማደርገውና አንቺ ለምን እንደዛ አታደርጊም ብለሽ አትበያት። ምክንያቱም
እዛ ጋ ያለችበት ቤትና አንቺ ያለሽበት ቤት አረቦቹ ስራቸውም ቤታቸውም ህጋቸውም የተለያየ ስለሆነ ማለት ነው። ይችኛይቱ ግን በዛ በተባለችበት ሰዓት ረፊ በተባለችበት ሰዓት ታርፋለች። ምሳ ሰዓት ላይ ቃጠበችም አላጠበችም ብቻ በዛ ያ የምታርፍበት ሰዓት ከደረሰ ታርፋለች። የምታርፍበት ሰዓት ካለቀ በኋላ ተነስታ ወደ ስራዋ ትገባለች። ማታ የእንቅልፍ ሰዓቷ ተማሪ ስለሆኑ ልጆቹ በጊዜ ስለሚተኙ 9 ሰዓት ተኩል እስከ 10 ሰዓት ድረስ ክላሷ ትገባለች። ጧት ተማሪ የሚሄድበት ሰዓት ቀደም ብላ ትነሳለች ማለት ነው። ስለዚህ የዚችኛይቱ ልጅ ስራና የዚችኛይቱ ልጅ ስራ ይለያያል። ይችኛይቱ ግን ልክ እንደሱ አድርጋ እኔ እንደዚህ ነው የማርፈው፣ እንደዚህ ስልክ አወራለሁ፣ እንደዚህ ተኛለሁ፣ እንደዚህ ሰራለሁ ስትላት የዚችኛይቱን መርህ ተከትላ ወይም ደግሞ የዚችኛይቱን አባባል ተከትላ ያችኛይቱ ልጅ የመጣችበትን ዕዳ እንኳ ሳትከፍል ሳታስበው በደንብ እየሰራች ካለችበት ቤት ተከንስላ ወደ ኢትዮጵያ ገባች ማለት ነው። እዚህ ጋር ደላሎቹ እሷን አላናገሯትም። ሀበሻዋን ልጅ አላናገሯትም። ሰራተኛዋን አላናገሯትም። የአረቧን ቪዲዮ ነው ያዩት። የአረቧ ደውላ የተናገረችው ነው ያዩት። እኔን ካላመናችሁ የላኩላችሁን ቪዲዮ ነው ያለችው። ያንን ስትል እነሱ ደግሞ እዚህ የመጣችሁ ተኝተሽ ልትበይ አይደለም ልትሰሪ ነው ብለው አረቢቱ ያመጣሁበትን ብር ስጡኝ ስትላቸው ደላሎቹን አንሰጥም አሏት። የሰራችበትን ብር ሳትሰጣት አረቢቱ ከንስላ ኢትዮጵያ አስገባቻት ማለት ነው። ስለዚህ ትዕግስት የሌላቸው አረቦች ስላሉ አንደኛ፣ ሁለተኛ መጀመሪያ ቤት ስትገቡ የተሰጣችሁን ህግና ደንቡን መጣስ የለባችሁም። እንደመጣችሁ የተሰጣችሁን ህግና ደንብ አትጣሱ እምላችሁ ደግሞ በሆዳችሁ የምትጎዱ ከሆነ እንቅልፍ ሰዓት ከሌላችሁ እንዲሁም ደግሞ ስልክ ጭራሹኑ 48 ሰዓት ወይም ደግሞ 24 ሰዓት ስልክ የማታወሩ ከሆነ በዛ እናንተ ክላሳችሁ በገባችሁበት ሰዓት ሸበካ ሳይታሰርላችሁ እንዲሁም ደግሞ ሲም ካርድ ሳይሰጣችሁ በጠቅሉ ስልክ ተቀምጣችሁ የምትሰሩ ከሆነ የሚርባችሁ ከሆነ ነው እንጂ እናንተ እነሱ ሳያስርቧችሁ ስልክ ሳይከለክሏችሁ ግን ስልክ የምታወሩበትን ሰዓት መድበው ሰጥተዋችሁ ከዛ እነሱ ከመደቡላችሁ ሰዓት ውጭ ወጥታችሁ እናንተ እንደዚህ አይነት ነገር የምታደርጉ ከሆነ እጅግ በጣም ስህተት ስለሆነ ጥፋቱ የእናንተ ነው ማለት ነው። ስለዚህ አረብ ቤት ስትሰሩ የእያንዳንዱ አረብ ቤት ጸባይ ይለያያል። ለምሳሌ እኔ ኢትዮጵያን ቢሆን የሁሉም የኢትዮጵያዊ ቤት ውስጥ ያለው ጸባይ ይለያያል። የጤፍ እንጀራን ለመጋገር እህሉ ጤፍ ነው፣ ግን የተለያየ አይነት ሙያ ያለው ሴት ነው የሚጋግረው። ስለዚህ አረብም እንደዛው ስለሆነ ሁሉም አረብ ቢሆንም የእያንዳንዱ የአረብ ቤት ስራ ይለያያል፣ ህጋቸውም ይለያያል ማለት ነው። አንዳንዶቹ 24 ሰዓት ስልክ የማይሰጡ አሉ፣ 24 ሰዓት ምግብ እንዲበላባቸው የማይፈልጉ አሉ፣ 24 ሰዓት ስራ ብቻ እንዲፈጋላቸው የሚፈልጉ አሉ። እንደዛ ሆናችሁ ስሩ አልላችሁም። ያንን ህግ ተቀብላችሁ በዛ ህግ ሙቱ አልላችሁም። ቤተሰብ ስልክ እንዳታወሩ የሚከለክሏችሁ ከሆነ፣ ምግብ እንዳበሉ የሚከለክሏችሁ ከሆነ፣ ጭራሽ እንዳተነፍሱ የሚከለክሏችሁ ከሆነ ስራቸውንና ስራቸውን ብቻ ከሆነ እንዲሁም ደግሞ እንቅልፍ ሰዓት ከሌላችሁ የዛን ሰዓት እናንተ ምንም አማራጭ የላችሁም። ለኤጀንሲያችሁ ወይም ደግሞ ላመጣችሁ ቢሮ ደውላችሁ ተናግራችሁ የማይሆን ከሆነ መውጣት። ቀይሩ ብላችኋቸው የማይቀይሯችሁ ከሆነ ልክ እንደኛ ህገ ወጥ ሆናችሁ መስራትን እኔ አበረታታለሁ። ምክንያቱም እዛ ቦታ ላይ ሆናችሁ ተጎርታችሁ ራሳችሁንም ነፍሳችሁን ህይወታችሁን ጎርታችሁ እንድትኖሩ ስለማልፈልግ ማለት ነው። ከዛ ውጭ ግን ሳይበድሏችሁ ሳይቸግራችሁ የጓደኛችሁን ሀሳብ ተከትላችሁ ወይም ደግሞ ጓደኞቻችሁ ጋር ስታወሩ ከጓደኞቻችሁ ጋር ያወራችሁትን ነገር እናንተ እዛ ጋር ተግባራዊ እያደረጋችሁ ስራችሁን የምታበላሹ ሳታስቡት ኢትዮጵያ የምትሄዱ እህቶች ከእንደዚህ አይነት ነገር እንድትቆጠቡ፣ በተለይ አዳዲሶች ይህን ነገር ሰምታችሁ እንድትጠቀሙበት ብዬ ነው ዛሬ ይዤላችሁ የመጣሁት። እኔ እዚህ ቤት እንደፈለኩ ስተኛ፣ እንደፈለኩ ስበላ፣ እንደፈለኩ ስሰራ እኔ አሁን እዚህ ቤት ተቆጣጣሪ የለብኝም እንዳልኳችሁ። ሴትዮችን ካልጋ አትወርድም። ሉሉም የራሷን ስራ ነው አስባ የምትሰራው እንደ ቤቷ አድርጋ ምግብ ስትሰራ፣ እኔም ጽዳትን ሳጸዳ እንደ ቤት አድርጌ ነው የማጸዳው። እሷ ስላላዘዘችኝ፣ እሷ ስላዘዘችኝ፣ እሷ ስላላየችኝ፣ እሷ ስላየችኝ ብለን አይደለም የምንሰራው፣ ቤታችን ብለን ነው የምንሰራው። እዚህ ጋር ቀን ላይ እኔ እየሰራሁኝ እያጸዳሁኝ ድክም ካለኝ ወይም ድብር ካለኝ ትቼው መጥረጌን አቁሜ እተኛለሁ። ሶፋ ላይ ዝም ብዬ ገደም እላለሁ። አልጋዬ ላይ መጥቼ ገደም እላለሁ። ሙርታ ከሆንኩ ወይም ደግሞ ሰውነቴ ካረፈልኝ ከተዝናናሁኝ አጸዳለሁ ያንን ቤት። ካልተዝናናሁ ግን ነገ ማጽዳት እችላለሁ፣ ወይም ደግሞ በወር አንድ ጊዜ ማጽዳት እችላለሁ እዚህ ቤት። ምክንያቱም ህፃን ልጅ የለም። አንደኛ
ሁለተኛ ቤቱ ተጠርጎ ተወልሎ ምን ተብሎ ማንም የሚሄድበት ሰው የለም። ሁሉም ቤቱ ክፍት ነው። ማንም የሚሄድበት ስለሌለ ደግሞ አቧራም ስለሌለው ብዙ አያስቸግርም። አሁን አንዷን ደውዬ ግን እኔ እኮ እንደዚህ ነው በወር አንድ ጊዜ እኮ ነው ቤት የምወለውለው፣ አንቺ ለምንድን ነው ቀን በቀን የምትወለውዩ ብዬ ብላት ያችኛቱን እህቴን እኔ ይዣት ነው ገደል የምገባው ማለት ነው። ስለዚህ እኔ ቤት ልጅ ስለሌለን የቤት ስለማይቆሽሽ እኔ ቤት ተቆጣጣሪ ስለሌለኝ እሷ ተቆጣጣሪ ያላት ልጅ ያለበት ቤት ስራ ያለበት ቤት አትስሪ እንደኔ ተኝተሽ ወይም ደግሞ እኔ እንደምሰራው አድርገሽ ስሪ ብዬ ያችኛቱ ልጅ መምከርም ማውራትም የለብኝም። ስራዋን ጠንክራ እንድትሰራ ስራዋን በርታ እንድትሰራ ግን በምግብና በእንቅልፍ እሷ ራሷን እንዳትጎዳ ነው መምከር ያለብን እንጂ እንደኛ ሆናችሁ ስሩ እያልን የእህቶቻችንን እንለወጣለን ያልፍልናል ብለው አገር ዙሮ የመጡ እህቶቻችንን እንጀራ ባንዘጋ የተሻለ ነው ብዬ እላለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ከተመቻችሁና ከጠቀማችሁ እስከ መጨረሻው በማየት የመጀመሪያ ሰብስክራይብ፣ ከዛ ላይክ እንዲሁም ደግሞ ለምትወዷቸው እህቶቻችሁ ሸር በማድረግ ለብዙ እህቶቻችን እንዲደርስ አድርጉልኝ። መጨረሻ ላይ ግን ኮሜንት ላይ ሀሳብ አስተያየታችሁን፣ ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ሁልጊዜም እንደምላችሁ በሰላም ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያድርግልን። የተራቡ በልተው፣ የተጠሙ ጠጥተው፣ ያዘኑ የተከዙ ያለቀሱ ስቀው እኛም በስደት ላይ በሰላም ጥረናቸው የመጣናቸው ቤተሰቦቻችንን ስንመለስ ሰላም የምናገኛቸው ያድርግልን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ ይጠብቀን። ሁላችንንም ፈጣሪ አምላክ በሰላም ለሀገራችን ያብቃን። ወዳችኋለሁ። የውቤ ሸጋ እናት ውቤ ዩቲዩብ ነበርኩኝ። ልጄን ወዳችሁ ፈቅዳችሁ የልጄን ዩቲዩብ ስለምታበረታቱልኝ ወዳችኋለሁ። ፈጣሪ ይጠብቃችሁ።